አንተ አረመኔ ፍሮምሳ መጥፎ ባህሪ እንዲኖረው አደረክ አይደል? ምን ተገኝቶ ነው እንደዚህ ያማረብሽ? እንዳንተ አይነት አረመኔ ሰዎች ገለል ሲሉ ሁሉም ሰው ያምርበታል። በቃ እንሂድ። አየህ ያንተ አልበቃ ብሎ ሌሎች ሰዎችም ወንጀለኞች እንዲሆኑ እየገፋፋ ነው። በእናትሽ ዱሬቲ እንሂድ። አትቆጣይ። ኩማ ሊገሉሽ የሚፈልጉ ሰዎች አሉ ብሎኛል። እነማን ናቸው? ማን ወንድ ነው አንቺን የሚነካሽ? ይሞክሯትና እጃቸውን እንቆርጥላቸው። ይቅርታ ግሩም፣ እኔ ለዱሬቲ ለመቆርቆር አላንስም። ያንተ ተጨማሪ ነገር ያስፈልጋል። አሃ ለካ አገባኝም። ልታገባት ነው? ስለ ሰዎቹ የምታውቀው ንገረኝ። በጣም ነው ያማረብሽ። እንሂድ በእናትሽ። ዱረቲ ጅናት እንደ ዱረቲ ደግሞ ምን ሊያደርጉ መተው ነው? ያው እንግዲህ ግሩሙን ለመጠየቅ ይሆናል። ታዲያ አዲስ እጮኛዋን ይዛ እንዴት የድሮ እጮኛዋ ልጠይቅ መጣች? ግሩሙ እንኳን እጮኛው አይደለም። በግድ እጮኛው ሊያረጋት ብዙ ይሞክራል እንጂ ምንም አይነት ግንኙነት እንደሌላቸው ከዚህ በፊት አውቄያለሁ። እሱን ማለት አይደለም። ምናልባት ከግሩሙ ጋር የሚመሳጠሩት ነገር እንዳለ ብዬ ነው። ከግሩሙ ጋር እንኳን ምንም ይመሳጠራሉ ብዬ አልጠረጥርም። ግን ይመስለኛል ጉርሙን ሳይሆን የአብዲን አባት አማቿን ልጠይቅ የመጣች ይመስለኛል። ከአብዲ አባት ጋርም ልትመሳጠር ትችላለች። በልንወድ እሺ ግሩም ምን ወሰንክ? እርሳው ብዬ ነበር። ምንም የተለወጠ ነገር የለም። እኔ ድሪባ ማግኘት የምፈልገውን ነገር ሳላገኝ በሽንፈት የምተው ይመስልሃል? እስኪ ለመጀመሪያ ጊዜ ተሸነፈ። ይሄን ነገር እርሳው። ባረሳውስ ትርፉ ድካም ልፊ ብላት ነው እንጂ ውላድራ አህያ የጅብ ነች ሲባል አልሰማህም? need